የአዲስ አበባ ፖሊስ ታዋቂው ድምፃዊ አንዱዓለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎ ምርመራ እያደረገበት መሆኑን አስታወቀ። ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋን ለህልፈት ምክንያት መሆኑን ፖሊስ አመላክተዋል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞትን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረው ባለቤቷ ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያደረገበት መሆኑን አስታውቋል። ፖሊስ የሟች አስከሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ምኒልክ ሆስፒታል መወሰዱን የገለጸው ሲሆን የአርቲስት አንዱዓለም ማናጀር ሌሊሴ እንድሪስም ይህንን አረጋግጦ የቀብር ስነስርዓቷ ዛሬ ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግረዋል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሴ ተናግሮ አንዱዓለምና ቤተሰቦቿ ወድቃ እንዳገኟትም አስታውቀዋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው፣ ሁኔታውን ለማጣራት ምርመራ ተጀምሯልም ብሏል። ማናጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውንም ተናግረዋል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስከሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኘው ቤተሰቦቿ ተወስዷል። የቀብር ስነስርዓቷ በአዲስ አበባ ይፈጸማልም ብለዋል። ሌሊሳ አርቲስት አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ እንደሚገኝ ማክሰኞ ዕለት ለቢቢሲ አረጋግጧል። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱትም ቃሉን ለመቀበል ነው ሲል ገልጿል። ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሰው ጉዳዩን እስከሚጣራ ድረስ ሰዎች በትዕግስት እንዲጠባበቁም ጠይቀዋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ ተናግረዋል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ እና በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበረም ቢቢሲ ከቅርብ ሰዎች ለመረዳት ችሏል። ታዋቂው የኦሮምኛ ቋንቋ ድምፃዊ አንዱዓለም ጎሳ በአሁኑ ወቅት በፖሊስ ቁጥጥር ስር የሚገኝ ሲሆን የቀነኒ ሞትን በተመለከተ የአዲስ አበባ ፖሊስ የሚያካሂደው ምርመራ ሲጠናቀቅ ውጤቱን ለሕዝብ እንደሚያሳውቅም ገልጸዋል።